የጉልበት የክርን እንዲሁም የብብት ጥቁረት ያስቸገራችሁ ሰዎች ቤት ውስጥ በሚገኝ ውህድ በቀላሉ ያለምንም ወጪ የምታስወግዱበትን መንገድ እነግራችኋለሁ። የቆዳ ባለሙያ ሄለን ነኝ። ቤት ውስጥ በሚገኙ በአራት አይነት ውህዶች እነዚህን ችግሮች በተደጋጋሚ ስንጠቀመው እስከ ወዲያኛው ማስወገድ እንችላለን። እነዚህ ውህዶች ምንድናቸው? ቡና፣ ጨው፣ አንድ ማንኪያ የሻይ ማንኪያ የተጨመቀ ሎሚና ማንኛውም አይነት ሻምፖ ናቸው። አራቱን ውህድ በመቀላቀል ጉልበታችን ላይ ወይም እዛ የጠቆረ ቦታ ላይ በመቀባት አንድ 10 ደቂቃ ቆይተን ትንሽ ማሳጅ አድርገነው ጽድት አድርጎ ማንሳት ማለት ነው። እነዚህን ውህዶች ተጠቅማችሁ በጣም ቆንጆ ለውጥ ታዩበታላችሁ። ከዚህ በተጨማሪ ደግሞ ፊታችሁ ላይ የሞተ ቆዳ የሚያነሳልን ፌሻል አገልግሎት በጣም ቆንጆ ጥቅም የሚሰጥ ነው። ፌሻል ስትሰሩ የሞተ ቆዳ እንዲሁም ሌሎችን ቆሻሾች ከቆዳችን ላይ ከፊታችን ላይ ጽድት አድርጎ ያነሳል። በየፊታችን ቀዳዳ ላይ ያለው ቆሻሻ ስናጸዳው አዲሱ ቆዳ ከስር በደንብ ወደ ላይ የመውጣትና ንጹህ ፊት እንዲኖረን ያግዘናል። ስለዚህ ፌሻል መሰራት የምትፈልጉ ሰዎች በ0911 88 9990 በመደወል ቀጠሮ ማስያዝና መታችሁ መሰራት ትችላላችሁ።